ዝምታ ጭንቀት አይደለ? ዝምታ ያስፈራል። አየህ፣ ዝም ያሉ ሰዎች ሬሳ የሚያስፈራው ዝም ስለሚል፣ ሌላ እኮ የተለየ ነገር አያደርግም። ዝም ነው። ላይፍ አንድ ጊዜ ብቻ አይደለም የሚጎዳል፣ 2 3 4 ይጎዳል። ያኔ ዝም ማለትን ተለማመድ። አታውራ በቃ። ያው አታሃል ነው እናውቃለን፣ ተበድለሃል እናውቃለን። ላይፍ ደግሞ ደጋግሞ እየጣለ ነው፣ በዓይናችን እያየን ነው። ግን ምንም ማለት አንፈልግም። ለእኛ ብትነግረን እኛ እንረዳ። ስንበለጥ ከቻልክ ከራስ ጋር አውራ፣ ከፈጣሪ ጋር ተገናኝና ጸሎት አድርግና የሆነ መውጫ ቀዳዳ ፈልግ። አለበለዚያ እኔ እኮ ኪሳራ ውስጥ ኖ ብሮ፣ ማንም አይሰማም። ማትሪክሱ እኔ ለአንተ እንዳስብ ሳይሆን እኔ ለራሴ እንድጨነቅ ነው ፕሮግራም ያደረገኝ። አይ ዶንት ኬር ስለአንተ ችግር። ገንዘብ አጥቻለሁ፣ ምሳ እራት አልበላሁም፣ 3 ቀን 4 ቀን በጣም ቶኛል። በቃ ይህ በጣም ደብቆ አስብ ሰጠሻል። ስለዚህ ዝም ማለትን ተለማመድ። ዝምታ ብዙ ሰዎችን ወደ ነበሩበት ይመልሳል፣ ወደ ቀልባቸው ይመልሳል። የብዙ ልጆች መቀየር፣ የብዙ ልጆች ከሱስ መውጣት የቤተሰቦቻቸው ምክር ሳይሆን ዝምታ ማለት። ተብለህ ተነግረህ ተመክረህ ተዘክረህ ዝም ስትባል ይጨንቃል። አቴንሽን ታጣለህ። አቴንሽን ለማግኘት ብቻ ከሱስ አንዳንዴ ልትወጣ ትችላለህ። ሜቢ ከሰማህን አንድ ነገር ልንገርህ። ኦኬ ያለፉት የተሳካላቸው ያልወደቁት አረም ነው። እነሱ ሳይሆን በቃ ሲወድቁም ያላቆሙት ናቸው። ኦኬ አሁን የሆነ ስራ ጀምረህ ተበላሽቶ ሰው ተስፋ ቆርጣ። ኦኬ ይሄ የዓለም መጨረሻ አይደለም። ሌላ ስራ ጀምር። አንተን የሚፈልግ የሆነ ስራ እየጠበቀ ነው። ምናልባት አንተ ሄድክበት ጎዳና፣ አንተ ሄድክበት መንገድ የተሳሳተ መንገድና አንተን የማይፈልግ ስቴፖች የበዙበት ቦታ ሊሆን ስለሚችል ጀስት ትንሽዬ ሰርክል ዙርና ተመለስ። በቃ that's fine። ስላወራ ስለለፈለፍክ የሚመጣ ነገር የለም። ኦኬ ግን ይመችሽ ትችያለሽ።